ፈጣሪ ነፍስሽን በገነት ያኑረው። ሬቤካ በጣም ነው የምትናፍቂ። ፈጣሪ ከጎኑ ያኑርሽ። አምላክ ነፍስሽን ረፍት ይስጠው። ለአሌሃንድሮ ስለ ሬቤ ነግሬዋለሁ። አይሆንም ሉዊስ። ይቅርታ ግን አስፈላጊ ነው ብዬ አስቤ ነው። እንዴት ነሽ ጓደኛዬ? ፓንቾ ሉዊስ ልጄ ሞተችብኝ። ልጄን አጠዋት። ሬቤካ እህቷን ለመጠበቅ ስትል የራሷን ሕይወት አሳልፋ ሰጠች። የኔ ልጅ እንደማልወዳት አስባ ነው የሞተችው። ለእሷ የማላስብ መስሏት ነው የሞተችው። አይ አባዬ፣ አንተ እንደዚህ ማለት የለብህም እሺ። ላደረገችው ነገር በሙሉ ተጸጽታ ነበር። እናም ጸባዩን ቀይራ ከኛ ጋር ልትኖር ነበር። ራስን መውቀስ የለብህም ጓደኛዬ። ሁለቱም ልጆች የሚያውቁት ነገር ቢኖር አንተ ለእነሱ ጥሩ ነገር ማድረግህ ብቻ ነው። ግን ይሄ ትክክል አይደለም ጓደኛዬ። ስለደረሰባቸው ሐዘን በጣም አዝናለሁ። ኢዛቤላ። ኬረን ምን እየተካሄደ ነው? ለምንድን ነው ከዚህ ቦታ ያላስወጣሽኝ? ኢዛቤላ ይቅርታ አድርጊልኝ፣ ግን ምንም ነገር ማድረግ አልቻልኩም። ምን? ቆይ ምን እያልሽኝ ነው ኬረን? ሬቤካ ህይወቱ አልፏል እና በአንደኛ ደረጃ የግድያ ወንጀል ተከሰሻል። ይህንን ክስ እንዴትም ብዬ ማስቀረት አልችልም። አይ በጭራሽ አይሆንም። ምርጥ የሚባለውን ጠበቃ ቅጠሪና መጥቶ የሆነ ነገር እንዲያደርግ ንገሪው በፈጣሪ። ማድረግ የምችለው ነገር የለም አለ እንጂ ሁሌም ቢሆን የሆነ መንገድ አለ ኬረን። ዳኛውን አናግሪው። ብቻ ማድረግ ያለብሽን ነገር በሙሉ አድርጊ። ኢዛቤላ ታውቆሻል፣ ግን ያደረግሽው ነገር ቀላል አይደለም። አልገባኝም። ቆይ ምን አስበሽ ነው? ልገላት ፈልጌ አይደለም። ልገላት አልፈለግኩም ነበር። እኔ መግደል የፈለግኩት ሶፊያን ነው፣ ሬቤካን አይደለም። ሁሉ ነገር እኔ የሰረቀችውን ሶፊያን ነው መግደል የፈለግኩት። ገባሽ? እልህ ያደረግሽው ነገር በጣም ብዙ ዋጋ እንደሚያስከፍልሽ እንዳትጠራጠር ኢዛቤላ። አይ ይሄ እልህ አይደለም እኮ፣ እልህ አይደለም ኬረን፣ ፍቅር ነው ፍቅር። ማንም ሰው አሌሃንድሮ ነው በወደድኩት መጠን ወዶት አያውቅም። ያቺ የማትረባ ደግሞ ከእጄ ነጠቀችኝ። ያቺ እርጉም እኮ መሞት ነበረባት። አትበይ፣ በቃ ይበቃሻል። በእውነት ልሻለሁ፣ ከዚህ ከወጣውን በኋላ የሆነ መንገድ እፈልግና እገላታለሁ። እሱን ደግሞ አሳይሻለሁ። እውነት ግን ያደረግሽው ነገር በደንብ ግልጽ የሆነልሽ አይመስለኝም። ድርጊቶችሽ የሚያስከፍሉሽ ዋጋ ግልጽ የሆነልሽ አይመስለኝም። ሬቤካ ላይ ተኮስሽ፣ ገደልሻት፣ የሰው ህይወት ነው ያጠፋሹ፣ ቤተሰባችንን በታተንሹ። አሁን እኮ ወይኔ ቤት ከ20 ዓመት በላይ ልታሳልፊ ትችያለሽ። ቆይ እንዴት ስለዚህ ነገር አታስቢም ኢዛቤላ? ዝም በይ፣ እንደሱ አትበይ። አፍሽን ዝጊ። ከዚህ ወጥቼ በጣም ብዙ ነገር ነው ማድረግ ያለብኝ። ላስቆምሽ ሞክሬ ነበር፣ ግን አስጠንቅቄሽ ነበር፣ ለምኜሽ ነበር፣ ግን አንቺ በፍጹም እኔን አታዳምጭኝም። እኔ የምልሽን ነገር በጭራሽ አትሰሚም። አይሆንም። አሁን አንቺን የምረዳበት ምንም መንገድ የለኝም ኢዛቤላ። አዝናለሁ። ምንም መንገድ። ጠበቃው ቅጣትሽ እንዲቀንስ የተቻለውን ሁሉ ያደርጋል። ነገር ግን ለብዙ ዓመታት እስር ቤት ትቆያለሽ። በእውነት በጣም አዝናለሁ ኢዛቤላ። እባክሽ ኬረን፣ እባክሽ ኬረን፣ እባክሽ ከዚያ አስወጪኝ። በጣም አዝናለሁ። ስለመጣህና ስላጽናናህን እናመሰግናለን። ግን አሌሃንድሮ አሁን ብትሄድ የተሻለ ነው። ብቻሽን ትቼሽ መሄድ አልችልም። እንደማስፈልግሽ እኮ አውቃለሁ። ገና ስታክፊ ነው አጠገብሽ መሆን እንዳለብኝ የገባኝ። ይኸውልህ እኛ እርስ በእርስ በመዋደድ የሥራ ነው ስህተት። በዚህ ሰዓት ስንት ነገር እያጠፋ እንደሆነ እስኪ ተመልከት አሌሃንድሮ። እባክሽ እንደሷ አትበይ ሶፊያ፣ እባክሽ። ግን እውነታው እሱ ነዋ። ተመልከት፣ መጥፎ ነገር ብቻ ነው የሚፈጠረው አሌሃንድሮ። ኢዛቤላ የዛኔ የመጣችው እኔን ለመግደል ነበር። ሬቤካ ግን ሕይወቷን ለእኔ ስትል ሰዋች።
ይሄ በጣም ከባድ ነው። በእውነት ያማል። በጣም ነው የምወድሽ። ከአንቺ ጋር መሆን ነው የምፈልገው፣ ከአንቺና ከልጃችን ጋር። እኛ አብረን ስንሆን ለራሳችንም ሆነ ለሌሎች የምናተርፈው ህመም ብቻ ነው። ብዙ ሰው ይጎዳል። አሁን ከኔ እየራቅሽ ያለሽው ኢዛቤላ ባደረገችው ነገር ከሆነ አሸነፈች ማለት ነው፣ ተሳካላት። አሌሃንድሮ ስማኝ፣ በዚህ ሰዓት እህቴን ያጣሁት እኮ አይታይህም? በኢዛቤላ እልህ ምክንያት ነው። እና እኔ ያንን በጭራሽ መርሳት አልችልም። ከዚህ በኋላ ወደ ላፓዝ ለመመለስ ወስኛለሁ። ሲጀመርም ከዛ ወጥቼ እዚህ መምጣት አልነበረብኝም። አይሆንም ሶፊያ፣ የአንቺ ቦታ ከኔ ጋር ነው። አይሆንም። ከዚህ በኋላ እናንተ አብረን መሆን አንችልም። እባክህ አሁን እኔን እርሳኝ። ታዲያ እኔ ምንድን ነው የምሆነው? እንግዲህ ጠበቃ ሳዳ እንደምንም ብሎ ቅጣትን ሊያቀልል እየሞከረ ነው። ይሄ የሚሆነው የዶርዶሊክስ መሰክር ብቻ ነው። ቅድሚያ አንዳንድ ማስረጃዎችንና የእምነት ክህደት ቃሎች አሉ። ነገር ግን አንተ የምትናገረው አስፈላጊ ነው። በሚገባ ከዚህ ልውጣ እንጂ የተቻለኝን አደርጋለሁ። በጣም ጥሩ። ለማንኛውም በኋላ ሳዳ ይመጣና ያናግራል። እሺ፣ እንገናኛለን። በቃ አለን። ምንም ነገር ለመጠየቅ መብቱ እንደሌለኝ ያውቃለሁ፣ ግን እባክህ አንድ ነገር ብቻ ተባበረኝ። ምንድን ነው እሱ? ሬቤካ መታ እንድታገኘኝ ትነግርልኛለህ? ደህና መሆኗን ብቻ ለማወቅና አንድ ነገር ልነግራት ስለምፈልግ ነው። ሳስበው እሷም አሁን ከባድ ጊዜ እያሳለፈች ነው። አልቫሮ፣ አንድ ልነግርህ የሚገባ ነገር አለ። ምንድን ነው? ሬቤካ ትላንት ሕይወቷ አልፏል። በጭራሽ አይሆንም። ኢዛቤላ ተኮሰችባት። በጣም ማዝነው። ምንም እንኳን ከጠገብሽ እንድርቅ ብትነግሪኝም ለአንቺ ያለኝ ስሜት ግን አይቀየርም። መቼም ቢሆን ልቤ አንቺን ከማፍቀር ልታስቆሚ አትችይም። እኛ ያለን ነገር ከመጀመሪያውም ጀምሮ የማይሆን ነገር ነበር። እኛ ግን የሆነውን አምነን መቀበል አልቻልንም። ስለዚህ አሁን ዋጋችንን እየከፈልን ያለ ነው። ግን ሶፊያ፣ አንዳችን ከአንዳችን ስንርቅ ለኢዛቤላና ለኤድዋርዶ እንደተሸነፍን እያሳየናቸው ነው። ያደረጉትን ግፍ ከግብ ማድረስ ነው። እንግዲህ አሌሃንድሮ፣ ከአንተ መራቄ የምወደውን ነገር በሙሉ የሚጠብቅልኝ ከሆነ እሱን እመርጣለሁ ማለት ነው። ለልጃችንም አስቢለት እንጂ እኔና አንቺ ከሚያለያዩን ጉዳዮች ይልቅ አንድ የሚያደርጉ ነገሮች አሉ። እኔ ግን በጭራሽ እንደዚህ ሆኜ መኖር አልችልም። በእውነት አልችልም። ገና ለገና ይጎዱናል በሚል ፍርሃት ተውጬ መኖር አልፈልግም። መቼም እንደዚህ አይሆንም። ለልጃችንም ቢሆን እናትና አባቱ አብረው ቢሆኑ ነው ጥሩ አይመስልሽም? እርግጠኛ ነኝ ልጄ ምንም የሚያጣው ነገር አይኖረውም። እኔን ካጣኝስ ምንም አይጎልበትም። አልገባኝም። ቆይ ልጃችን ከኤድዋርዶ አጠገብ እንዲሆን ነው የምትፈቀው? ኤድዋርዶንማ በቅርቡ አሳስረዋለሁ። ከዚህ በኋላ በጭራሽ ሊጎዳን አይችልም። መቼም ቢሆን አንቺን እኔ ለማድረግ ከማሳመን ወደ ኋላ አይደለም። ይህንን ነገር ከዚህ በኋላ ከባድ እንዲሆን አታድርገው። በቃ ልጃችን ሲወለድ ራሴ ያሳውቀዋለሁ። ሌላ እኔ ምንም የማደርገው ነገር የለም። ሶፊ፣ በቃ እባክሽ ተረጋጊ። አሌሃንድሮ ያለው ነገር ትክክል ነው። ልጅ ወደፊት አባት መፈለጉ አይቀርም። ግን ደግሞ እኔና እሱ መለያየታችን ለበጎ ነው የሚሆነው። ውስጤ ስብርብር ነው ያለው ብላንኬታ። በዚህ ሰዓት እህቴንና የማፈቅረውን ሰው ነው ያጣሁት። በጣም ያማል። ወይ ምን ልታደርጉ መጣችሁ? እኛ ሐዘን ላይ ነን። ስለዚህ አትረብሹን። ልጄ ሶፊያንም አክብሪያት። ከዚህ በላይ የእናንተን ክፋት የምታገስበት አቅምም ሆነ ጉልበት የለኝም። ሂዱልን። እንደሱ አይደለም አቶ አልፎንሶ። ሁላችንም በሁለታችሁ ላይ ትልቅ ስህተት እንደሰራ እናውቀናል። ለዚህ ነው
ወደ እናንተ መምጣት የፈለግነው ያደረግነው መጥፎ ነገር በሙሉ እንደገባን ለማሳወቅና ቅጣታችንን ጭምር ለመቀበል ነው የመጣ ነው። ሶፊያ፣ ስለ እህትሽ እጅግ በጣም አዝኛለሁ እና ባንቺ ጉዳይ ላይ እንደተሳሳትኩ በደንብ ገብቶኛል። እባክሽን እሺ በይኝ ሶፊያ። ችግር የለውም ሂጂ። በጣም ወዳለሁ ማክስ። ውስጥ የሚነግረኝን ማመን ነበረብኝ ሶፊያ። መጀመሪያ ሳውቅሽ ልቤ ጥሩ ሰው እንደሆንሽ ነግሮኝ ነበር። በእውነት ነው ምልሽ። አንቺ ላይ የሰራሁትን ግፍ መቼም ቢሆን ልረሳው አልችልም። ራሴን ይቅር አልለውም። እናንተም ልክ እንደ አሌሃንድሮ ከኤድዋርዶ ጋር እንዳልነበርኩ የሚያሳምን ማስረጃ ያስፈልጋችሁ ነበር። ለዛ ነው እኔ በእናትነት ፍቅር አይኔ ታውሮ ነበር። ምናልባት አሁን የምልሽን ነገር ላትረጁ ትችያለሽ፣ ግን ልጅ ስትወልጂ የልጅ ልጅ ሲኖርሽ ለልጅሽ የምትመኙ መልካም ነገር ብቻ ነው እና በእንደዚህ አይነት ችግር ውስጥ ያለ ሰው የሚፈልገው ልጆቹን በደንብ መጠበቅ ብቻ ስለሆነ ሳያውቅ ከባድ ስህተቶችን ሊሰራ ይችላል። እኔ ግን እመቤት ከዚህ በኋላ እናቴ ለእኔ ታደርግ የነበረው ነው ለልጄ ማድረግ የምፈልገው። በጣም ብዙ ስህተት ሰርቻለሁ ሶፊያ፣ በእውነት ልሻለሁ ሶፊያ። አሁን የከፈልኩትን ዋጋ አንቺን እዚህ መጥቼ ላጠፋሁት ጥፋት በሙሉ ይቅር እንድትይኝ እፈልጋለሁ። ከልቤ ይቅርታ ጠይቅሻለሁ ባክሽን። ያው እኔ እንጃ ግን ፈልግም ከአንቺ ጋርና ከልጃችሁ ጋር ደግሞ ካልሆነ መጎዳቱ አይቀርም እና ደግሞ የመጀመሪያ ልጅ ልጄ ሲያድግ ማየት ፈልጋለሁ። እባክሽን ከጎንሽ እንደሆን ፍቀጅልኝ ሶፊያ፣ እባክሽን። አሌሃንድሮና አንቺ አልተለያያችሁም። አሁንም ድረስ በጣም ትዋደዳላችሁ። ደግሞ አሁን ከየትኛውም ጊዜ በላይ ታስፈልጊዋለሽ። ገባሽ አይደል? በደንብ ታስፈልጊዋለሽ። ይህንን ነገር ከዚህ ጊዜ ቀደም ብለሽ ብትረጁ በጣም ደስ ይለኝ ነበር። ይህን ቀድሜ ባደርገው ኖሮ ደስ ይለኝ ነበር፣ ግን ወደ ኋላ መመለስ አይቻልም። አሁን ትክክለኛው ጊዜ እንዳልሆነ አውቃለሁ። እባክሽን አንድ እድል ብቻ ስጪ። እመቤት ይሄውልሽ እዚህ ድረስ በመምጣትሽ በጣም ደስ ብሎኛል። እናም እኔ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ ከጎንሽ መሆን በጫሽ አልችልም። አሁን አንቺም የምታሳልፊው ጊዜ ቀላል አይደለም፣ ምክንያቱም የኤድዋርዶን ትክክለኛ ማንነት አውቀሽዋል። ሁሌም እሱን እንደደገፍሽው ነበር። አሌሃንድሮና ኢዛቤላ አብረው መሆን እንዲችሉ የተቻለሽን በሙሉ አድርገሽ ነበር። ልጅሽ እልህ ውስጥ በመግባት እዚህ ደረጃ ያደርሰናል ብለሽ አልገመትሽም ነበር አደል? በጣም ትክክል ነሽ። በደንብ ነው የምረዳሽ። ከዚህ በላይ ቅጣት ይገባኛል። አሁን ግን ሁሉንም ነገር ማስተካከል እፈልጋለሁ። እባክሽ ለምንሽ ሶፊያ። እንዳረፈድኩ አውቃለሁ፣ ግን ደግሞ ልጅሽ እስከሚወለድ ድረስ ያልኩሽን አስቢበት ሶፊያ። አሁን የምጠይቅሽ ሕይወትሽን እድል እንዳትዘጋጊው ነው። አሌሃንድሮ
ስለመጣ አመሰግናለሁ። ሶፊያ እንዴት ናት? በጣም አዝናለች። ኢዛቤላን በጣም ብዙ ጊዜ አናግሬያት ነበር። ከአንተ ጋር ካልሆንኩ ህይወት ያቆማል ብላ እንዳታስብ ስመክራት ነበር። በእውነት ነው የምልህ። እንደዚህ ታደርጋለች ብዬ ገምቼ አላውቅም። እህቴ ጥሩ ስሜት ላይ አልነበረችም አሌሃንድሮ። ስለምንድን ነው የምታወሪው? ሶፊያን በመኪና የገጨቻትም እሷ ነበረች። ምንም እንኳን ይሄ ነገር በጣም ከባድ ቢሆንም ሶፊያ ሰላም የምታገኝበት ብቸኛው መንገድ ኢዛቤላ እስር ቤት ስትሆን ብቻ ነው። እውነቴን ነው። ይህንን ነገር እስካሁን ድረስ ስላልነገርኩ ይቅርታ አድርግልኝ፣ ግን እባክህ ለመረዳት ሞክር እባክህ። አሁን የተረዳሁት ነገር ይሄንን ነግሬ ቢሆን ቢያንስ አሁን ላይ የሚፈጠረውን ነገር መታደግ እችል ነበር። እኔንም ማመን አልችልም። አብዳለች እንዴ? አሌሃንድሮ ይህን ነገር ቀድሜ ስላልነገርኩ ይቅርታ አድርግልኝ፣ ግን በጣም ነው የተጸጸትኩት። ምናልባት የተፈጠረው እንዳይፈጠር ማድረግ እችል ነበር። በሚገባ ማድረግ ትችይ ነበር። ስለዚህ በጸጸት ኑሮሽን ትቀጥያለሽ። ሶፊያ፣ ስለ ደረሰብሽ ሐዘን አዝኛለሁ። አንዴ ባናግርሽ ደስ ይለኛል። ነይ። እኔ ለወንድም የምታስፈልጊው ትክክለኛዋ ሴት አንቺ መሆንሽን የእውነት አላወቅኩም ነበር ሶፊያ። የሆነ ቀን ግን ይቅር እንደምትኝ አልጠራጠርም። አሁን ምን ማለት እንዳለብኝ አላውቅም ቫኔሳ። እናቴ ሁሉንም ነገር እንደነገረችሽ እርግጠኛ ነኝ። ግን እመኚ፣ ትክክለኛ የተፈጠረውን ነገር በሙሉ ማወቅ ምን ያህል ከባድ እንደሆነ አልገባሽ። ለምን ግን ሁላችሁም ይሄ ሁሉ ነገር እስከሚፈጠር ድረስ ዝም አላችሁ? ቆይ ለምን? ይህ ነገር ትክክል እንዳልሆነ አውቃለሁ፣ ግን ደግሞ ኤድዋርዶ ሁላችንንም በደንብ ሲያታልለን ነበር። ቆይ ስቢኝ፣ እኔ ሁሌም ቢሆን ያንቺን ጥንካሬ በጣም ነው ማደንቀው። ያው ግን ደግሞ እንዳንቺ ያለ ሰው በገዛ ወንድሙ ይሸወዳል ብሎ ማሰብ በጣም ከባድ ነው። አንቺ ከኤድዋርዶ በላይ ብልህ ነሽ፣ እሱን አውቃለሁ። ሶፊያ፣ የቤተሰባችን ብቸኛ ችግር አንቺ እንደሆንሽ አሳመኑኝ። እውነተኛ ጠላታችን እዛው በፍጹም ቤታችን ውስጥ እንደነበር አላወቅኩም። አንቺንም አሌሃንድሮንም ከመጠን በላይ ጎድቻችኋለሁ። ስለ አንቺ ያለኝ አመለካከት የተሳሳተ ነበር። እውነት ለመናገር እህትሽ ላይ በደረሰው ነገር በጣም ነው ያዘንኩት። ኤድዋርዶ ሬቤካንን በጣም ሲያታልላት ነበር። ላደረኩት ነገር በሙሉ ይቅርታ አድርጊልኝ እባክሽ ሶፊያ። ምናልባት ይህንን ነገር እንደ አዲስ መጀመር እንችል ይሆናል። እባክሽ በደንብ አስቢበት። በተለይ ደግሞ ለወንድሜ ልጅ ስንል ሴት ልጅ እንደምትሆን ደግሞ እርግጠኛ ነኝ። ይቅርታ አድርጊልኝ፣ ግን ሬቤም ልክ እንዳንቺ ነበር የምትለው። በቃ ሶፊያ፣ ይሄ ላክስቷ በጣም ትልቅ የሆነ መልእክት ነው። ይቅርታ አድርጊልኝ እባክሽ። አንድ ጊዜ ብቻ ላቅፍሽ እችላለሁ ሶፊያ? እዚህ ምን እያረክ ነው? እኔን እስር ቤት ውስጥ ማየት ፈልገህ ነበር እንዴ? በጭራሽ አላደርገውም ወንድሜ። አሁንም ህይወቴን ለማበላሸት እየሞከርክ ነው። አይደለም፣ ሁሉም ነበረ። አንተ ግን ውሸትን መረጥክ። እውነቱ ሲወጣ ላደረግከው ነገር ትከፍላታለህ። አይ መቼም ቢሆን እንደዚህ አይሆንም። እስር ቤት ውስጥ ነው የምትሞተው። አንተ ከሶፊያ ጋር እንድትሆን አልፈቅድልህም። መቼም እንደሱ አይሆንም። አሁንም ድረስ እድሉ አለ። ለፖሊስ እጅህን ስጥ። እድል ያለኝማ ነገሮችን ለማስተካከል ለአንዴና ለመጨረሻ ጊዜ አንተን ማስወገድ ነው። በራሴ እጅ ነው የምትሞተው። እሺ፣ ይህንን የማደርገው ደግሞ ሶፊያን ከኔ ስለወሰድካት የእናቴን ፍቅር ስለቀማኝ ነው። የግድ መሞት አለብህ።
ይህንን